በቀን ውስጥ ከ60 ሺህ በላይ ሀሳቦች በአእምሯችን ውስጥ እንደሚመላለሱ ያውቃሉ? ከነዚህም ውስጥ ግን አብዛኛዎቹ ስለማይረቡ፣ ስለማይሆኑ ወይም ስላለፈ ስህተት የምናስባቸው የጭንቀት ሀሳቦች ናቸው። ለመሆኑ ማታ አልጋ ላይ ተኝተው እንቅልፍ አጥተው ያውቃሉ? ወይስ ነገ ምን ይፈጠር ይሆን በሚል ፍርሃት የዛሬ ሰላሙ ተናግቷል? ዛሬ አቢሲኒያ ቻናል ላይ ጫጫታን ዝም በማሰኘት እንዴት ሰላማዊ እና ውጤታማ ህይወት መምራት እንደምንችል በተግባር የተፈተኑ መፍትሄዎችን እናያለን። እስከ መጨረሻው አብራችሁን ቆዩ። በዚህ ቪዲዮ መጨረሻ ላይ የምነግራችሁ ነጥብ የህይወት አመለካከታችሁን ሙሉ በሙሉ ሊቀይረው ይችላል። አንድ ታሪክ ልንገራችሁ። አንድ የዩኒቨርሲቲ ፕሮፌሰር ወደ ክፍል ይገባና ግማሽ ብርጭቆ ውሃ ይዞ ተማሪዎችን ይጠይቃል። ይህ ብርጭቆ ምን ያህል ይከብዳል? ተማሪዎቹም የተለያዩ መልሶችን ሰጡ። ፕሮፌሰሩ ግን እንዲህ አለ፣ ክብደቱ ቁጥሩ ላይ አይደለም፣ ዋናው ክብደቱ ብርጭቆውን ለምን ያህል ጊዜ ይዛችሁት ቆማችሁ የሚለው ላይ ነው። ለ1 ደቂቃ ከያዝኩት ቀላል ነው፣ ለ1 ሰዓት ከያዝኩት እጄን ያመኛል፣ ለ1 ቀን ሙሉ ይዤው ከቆምኩ ግን እጄ ዝሎ ይወድቃል። ጭንቀትም እንደዚሁ ነው። ስለ ችግሮቻችን ለ1 ደቂቃ ማሰብ ምንም አይደለም። ቀኑን ሙሉ ስናስበው ግን አእምሯችንን ሽባ ያደርገዋል። እስኪ ለመጨረሻ ጊዜ አእምሮ ሙሉ በሙሉ አርፎ ስለ ነገ ሳትሰጋ፣ ስለ ትላንት ሳትጨነቅ አሁን ውስጥ ብቻ የሆንከው መቼ ነው? ብዙዎቻችን በሰውነታችን እዚህ ብንሆንም አእምሯችን ግን በጭንቀት እስር ቤት ውስጥ ነው። ስንበላ እንጨነቃለን፣ ስንተኛ እናስባለን፣ ስንሰራም በሀሳብ እንባዝናለን። ዛሬ ይህንን የጭንቀት ብርጭቆ የምናስወግድበትን መንገድ እንመለከታለን። የመጀመሪያው መቆጣጠር የምትችለውንና የማትችለውን መለየት። ብዙ ጊዜ የምንጨነቀው በእኛ ቁጥጥር ስር በሌሉ ነገሮች ነው። ለምሳሌ የዶላር ዋጋ፣ የሌሎች ሰዎች አስተያየት ወይም ያለፈ ስህተት። ሁለተኛ ከመጠን በላይ ማሰብን ማቆም። አእምሯችን ሁል ጊዜ መጥፎን የመገመት ልማድ አለው። ቢያባርሩኝስ፣ ቢጠሉኝስ፣ ባይሳካልኝስ እያለ ያስጨንቀናል። ግን ሀሳቦቻችንን ወረቀት ላይ ብንጽፍ፣ ሀሳብ በአእምሮ ውስጥ ሲሆን ጭራቅን ይመስላል፣ ወረቀት ላይ ሲያርፍ ግን ተራ መፍትሄ ያለው ጉዳይ መሆኑን እንረዳለን። ሶስተኛ ዛሬ ላይ መኖር። ጭንቀት ማለት ስለ ነገ መጨነቅ ነው። ጸጸት ደግሞ ስለ ትላንት ማሰብ። ሰላም የሚገኘው ግን አሁን ውስጥ ነው። አሁን ያለህበትን ክፍል ተመልከት። የምትተነፍሰውንም አየር አስተውል። አሁን ባለህበት ቅጽበት ውስጥ ምንም የሚያሰጋ ነገር የለም። አራተኛ ስራ ፈትነትን ማስወገድ። ስራ ፈት አእምሮ የጭንቀት ፋብሪካ ነው። ስራ ላይ ስንሆን አእምሯችን ለጭንቀት ጊዜ የለውም። እንግዲህ አስታውሱ፣ ጭንቀት የነገን ችግር አይፈታውም፣ ይልቁንም የዛሬ ጉልበትን ይበላዋል እንጂ። ከዛሬ ጀምሮ አንድ የሚያስጨንቃችሁ ነገር ሲመጣ ይህ ነገር ከ5 ዓመት በኋላ ትርጉም ይኖረዋል ብላችሁ ራሳችሁን ጠይቁ። መልሱ አይኖረውም ከሆነ አሁኑኑ ከአእምሯችሁ አውጥታችሁ ጣሉት። ከዚህ ቪዲዮ በኋላ ለ10 ደቂቃ ስልካችሁን አጥፉና በዝምታ ተቀመጡ። በጣም የረዳችሁን አንድ ነጥብ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ህይወቱን ሊቀይርለት ይችላል የምትሉትን አንድ ሰው አስቡና ሼር አድርጉለት። ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ሰላም ቆዩልኝ።